ምንድነው ይሄ መሳም ነው ወይስ መንከስ ነው? ያው እንዴ አንቺ ስትገቢ ግን ኮት የሚባል ነገር አልፈጠረብሽም? ለምን ይኖረኛል? ምናልባት ካንተ ጋር ከያዝኩ ብዬ ነው። አይ እንዴ አይነት ቀልድ አንቺ ላይ በፍጹም አያምርም። ለምንድን ነው የማያምርብኝ? ስለምቀና? በእናትሽ እናት እንደሌለኝ እኮ ሁሉ ነገር ያለኝ ጌታ። አሁን እኮ እናቴም አባቴም ሁሉ ነገር ያንተ ነው ጌታ። ለዛ እኮ ነው የምሳሳልህ። ደግሞ አንተን ያገባች ሴት ከመቅናት ውጪ ሌላ ምንም ምርጫ የላትም። የኔት ከዚህ በላይ ምን ባትይተሽ ነው? ሲያምረኝ ጌታ አልገባኝም። ዛሬ ልደቴ ነው እንዴ? የግድ ልደት መሆን አለበት? ሲያምር ጌታ በጣም ነው የሚያምረው። የዚህ የሚያምር ስጦታ ምክንያት ምን እንደሆነ ሊነግሩኝ ይችላሉ ጌቶች? የዚህ ምክንያቱ አቢን 1 አመት ሙሉ ያለመታከት በማጥባትሽ ለማክበር ብያደረኩት። በጣም ነው የማመሰግነው። የእናትነት ኃላፊነቴን በአግባቡ በመወጣት ይሄን ያህል ክብር ስለሰጠኝ በጣም ነው የማመሰግነው። አፈቅርሻለሁ። እኔም በጣም ነው የማፈቅረው። እናትነት ሸክሙን ችዬ ባላግዝሽም አግዘኸኛል እኔ ቆንጆ። ቢሆንም ለራስሽ ሳታስቢ ልጅሽን ብቻ ይሄን ሁሉ ጊዜ ያለመታከት በመንከባከብሽ ከዚህም በላይ ሊያደርግልሽ ይገባኝ ነበር። በጣም እጅግ በጣም ነው የማመሰግነው። በጣም የማመሰግነው። አየህ ለዚህ እኮ ነው የምወደው። ለዚህ እኮ ነው የምሳሳልህ። ዛሬ ራት ተረኛ አንተን አይደል? ይሄን የመሰለ ምሽትማ አንተ ባንቦራጨከው መቼም አይደል። እኔ ለራስ አይደለም እንጂ መስማት አለብሽ። ይሄን ካልሰማሽ እውነት ከዚህ በኋላ ምንም ነገር ቢያምርሽ ላወራልሽ አልፈልግም። እኔ ከዚህ በላይ ሆነ መታመም አልፈልግም። ተወኝ። ይሄን መስማት አለብሽ እውነት። ይሄን ካልሰማሽ ሁለተኛ ሌላ ወሬ ላወራልሽ። በቃኝ። እኔ ከዚህ በላይ አሁንም ቢሆን ራስን እየተፈለፍክ ያለህ እንጂ እኔ በቃኝ። ስትለፈልፍ አንቺ ስትለፈልፍ በእናትህ ተይ። ነገ ትንሽ ቆጣሪን ከፍላል። በእናትህ አስለቀስከኝ እኮ። በጣም ነው የምታሳዝኝ። እሺ የኔን የወሬ ሪፖርት እንግዲህ የቀን ብሎኝ ካቀረብኩ ቆየሁ ነው።
እሺ አንቺ ደግሞ ቀጥይ። ወይ በእናትህ ዛሬ ሪፖርት ምናምን የለም። አረረረ ማውራትም አለብሽ። አንድ ችግር ተፈጥሮ ስር ከሰደደ በኋላ ነገሩን ከምንደርስበት አሁን በእንጭጩ መግጨት እንችላለን። ስለዚህ ከላይ ላይ እንኳን ማውራት አለብሽ እኮ። በቃ አንተ እሺ ስለማትል ነው እንጂ ዛሬ ምሽት በጣም ደስ የሚለው እኮ። እሺ እንደማልሽ ካወቅሽ ለምን በምትወለው አትይኝ? እሺ ቀጥይ። ያው የዛሬው ውሎዬ ከወትሮ የተለየ ነገር የለውም። ባቢን ማቆያ ደረስኩ። ስራም ዘግቼ ነው የገባሁት። ከጓደኞቼ ጋር ስንጫወት ስናወራ ቆየን። ዛሬ የተለየ ነገር ያደረኩት ከአባቴ ጋር ምሳ መብላቴ ብቻ ነው። እሺ ከአባትሽ ጋር ቀጠሮ እንዳልሽ እንኳን አልነገርሽኝ? አዎ የተያዘ ቀጠሮ ስላልነበረን አልነገርኩም። ነገሩ ደውሎ እኮ ነው እየመጣው መሆኑን የነገረኝ። እና ምን አወራችሁ? ምን ያው ስለኔና ስላንተ ነበር ስናወራ ነበር። ዛሬ ግን ከወትሮ ጠንከር ብሎ ዘመዶችን በቅርብ ጊዜ ማስታወቅ እንዳለብን ንገሪ ብሎኛል። እና መቼ ልበለው? ማማዬ መቼም አትበያቸው። እንዴት? ምን ማለት ነው? እሱ አባቴ እኮ ነው። ያለ እናት ያሳደገኛን ሰው ተገቢውን ክብር ማለት ነፍገው አይገባም። እኮ የሚገባቸውን ክብር አልነፈጓቸው። ነፍገዋል። እሳቸው ቆይ ከኔ ዘመድ ጋር መቀላቀል እንዴት ነው እንደ ትልቅ ነገር ይቆጠሩ? እንዴት ነው እሱ የማይቆጥረው? ቤተሰብ ሳይቀላቀልና ልጆች ሳይተዋወቁ ቢጋቡ። ቆይ እኔ የምለው ለምንድን ነው የሱ ነገር ሁልጊዜ እንዲህ በቀላሉ የሚያበሳጭ? ሄደን እንጠይቀው ስለ ታኮርፋለህ። ፈጽሞ እንኳን ፊቱ መቅረብ እኮ አትፈልግም። እኔ መቅረብ ሳልፈልግ ቀርቼ እኮ አይደለም ማማዬ። እኔ በቃ ሰው ፊት የሚቀርብ ስብዕና ስለሌለኝ ብቻ ነው። በስራ ምክንያት ግን ከትልቅ ሰዎች ፊት የመቆም ማማዬ ተይ እንጂ እንደዚህ አትበይ። በቃ እንደዚህ አትበይ። አሁን ስለሱ ማሰብ አልፈልግም። ባለፈው ከሱ ፍቃድ ውጭ ተሞሽሬ ያስቀየምኩት ይበቃል። ከዚህ በላይ ማሳዘን ስለማልፈልግ ቀኑ ንገረኝና እንዲዘጋጅ ልንገረው። አዝናለሁ ማማዬ። ይሄ ነው የምልሽ ቀን ከአንቺ ዘመዶች ጋር ሊቀላቀል የሚችል ሁነኛ ዘመድ ስለሌለኝና ስለማላደርገው በጣም አዝናለሁ። በጣም ነው ማማዬ።